እኔ ተገድጄ ነው ለማላቃ ሴትዮ ጅማቱን ሀረርቱን ምንቱን አላቅም የሰጧት ማለት ነው። የ3 ወር ልጅ ነው። ኦኬ ግን አንቺ እኮ እዚህ ጋር የለጠፍሽው ፎቶ ላይ ሙሉ ትንሽ በዚህ ሁኔታ ነው የተለያየ ነው። እዚህ ጋር አንቺ የለጠፍሽው ፎቶ ላይ ሙሉ አንቺ የለጠፍሽው ፎቶ ላይ እዚህ ፎቶ ላይ ትንሽ ልጁ ትልቅ ነው መሰለኝ። እሱ ራሱ ነው ፎቶ እዚህ ጋር የለጠፍሽው እኔ ጋር ያለው እዚህ ጋር የልጅነቱ እሱ ነው። ይሄ አይደለም። እኔ ካየኝ በኋላ ለምን እንደሆነ አላውቅም ፈቃደኛ አልሆንም። ምክንያቱም እኔ ደግሞ ከሱ እዚህ ጋር ያለው ፎቶ አንቺ ነው የለጠፍሽው ይሄን ፎቶ ይሄ አንቺ ጋር እኔ ከሱ ነው ያገኘሁት እንጂ እኔ ፎቶ ምናምን የለኝም። ፎቶ የለሽም? በምን ታውቂዋለሽ? እንደዛ ከሆነ ልጅሽ መሆኑ እርግጠኛ እንዴት ትሆኛለሽ ታዲያ? ልጅ ለመሆኑማ ትክክለኛ ሁኔታ ሁሉም ነገር እሱ የሚለው ተገዳ ነው። እኔ እናቴ ዳቦ ልግዛ ብላ ለማታውቃ ሴትዮ ሰታኝ ሄደችው አለ። ይኸውልሽ ችግሩ ምን መሰልሽ? አሁን እንደዛ ብዬ ሳስረዳቸው ቤተሰቦቹ ልጃቸው እንዳይጎዳ ስለሚፈልጉ ስላሳደጉት አሁን እሷ እርግጠኛ ካልሆነች ለምንድን ነው እናት ብላ የምትመጣው ብሎ ጥያቄ ያቀርባሉ። እዚህ ሀገር ነጮች ስለሆኑ ገባሽ? ስለዚህ እርግጠኛ መሆን አለብሽ። እንደገና ደግሞ ፎቶግራፍ ቢኖርሽ ደግሞ የበለጠ ደግሞ አሪፍ ነበር እንጂ ዳቦ ፎቶግራፉማ እንዴት የነበርኩበት ሁኔታ ለፎቶ ለምናምን አይሆንም። ጎዳና ላይ ማለት ታውቂያለሽ መቼም እኮ ገባኝ እኮ። ግን አሁን የሆነ ነገር ላይ ስታቀርቢ ነጮች ላይ ስትቀርቢና አበሻ ጋር ስትቀርቢ አንድ አይደለም። ነጮች ጋር ትክክለኛውን ነገር ነው የሚፈልጉት። በዛ ላይ ደግሞ የ3 ወር ልጅ ስለተውሽ በስንት ዓመት እንደወሰዱት እነሱ ናቸው የሚያውቁት። ገባሽ? እንጂ አንድ እናት መጥታለች ዳቦ ልገዛ ብላ ወጥታ የጠፋባት ልጅ ተገኝቷል ብዬ ብላቸው ህፃናት ማሳደጊያ ካስገቡት በኋላ እኮ ገባኛ። ጥያቄ ቢያቀርቡልኝ መልስ መመለስ መቻል አለብኝ እንጂ ዝም ብለው ልጃቸውን ሊያቀርቡልኝ አይችሉም። ስለዚህ ይሄ ነገር ትክክለኛው ነገር አንቺ በስንት ዓመት እንደወሰዱት አታቂም። እዛ ህፃናት ሙያ ውስጥ በስንት ዓመት እንደሰጡትም አታቂም። አንዳንድ ጊዜ እኮ 1 ዓመት 2 ዓመት ልጆች ይመጣሉ ወደዚህ አድጎም መጥቶስ ከሆነ በምን ታቂ ነገር የለማ። ይሄንን ህፃናት ማሳደጊያ ብቻ ገብቷል ነው እንጂ አሉኝ። ከዛ በኋላ በስንት ወሩ በስንት እንደሄደ አላውቅም። እኔ በ10 ወሩ ይሁን በ8 ወሩ ይሁን የማውቀው ነገር የለም። ታዲያ አንቺ ልጅነቱ አንድ ፎቶ የለሽም፣ ምንም ነገር ምንም ፎቶ የለሽም፣ ምንም ትንሽ እንኳን። ይሄ ግን ወታደሩም ብልሽ ፎቶ አስነስቶ ነበር ግን አልሰጠኝም። ያስጠጋኝ ማለት ነው የጓደኛዬ ባል። አሁን እቺ ያቺ ልጁን የሰጠሻት ሴትዮ ሴት አለች። ልጁን አንቺ ጠብቂልኝ ብለሽ የሰጠሻት ሴትዮ ይታለች። ሀረር ነው ወይዘሮ ዘነቡ ነው የምትባለው። ወይዘሮ ዘነቡ ነው የምትባለው ሀረር ላይ። ቆይ አሁን ሀረራው ማን ነው ስሟ? ሀረር ላይ ወይዘሮ ዘነቡ የምትባል ከሀረር የምታቋሰው አላችሁ ለመሰላችሁ። እሱን ወይዘሮ ዘነብን ካገኘናት እሷን መሆኗን ማለሆኗን ታውቃለች። እኔ ልጁን የሰጠችኝ እሷ ናት ልትል ትችላለች። ስለዚህ ነገ ቪዲዮን ሰራና እኔ ልጄን የሰጠሁት ለየከሌት ነው ትያለሽ። ኦኬ፣ እሷንም እናስፈልጋታለን። የሀረር ሰዎች እባካችሁን የዚችን ሴትዮ ስሟን የከሌ የምትባል የምታውቁ ከሆነ ልጄን የሰጠሁት ለእሷ ናት። ይሄ ደግሞ ልጄ ነው። አንድ ያለኝ ማስረጃ እኔ እስካሁን ድረስ ፎቶ ማስረጃ የለኝም፣ ምንም ማስረጃ የለኝም። እኔ ልጄ መሆኑን እርግጠኛ ነኝ። ልጄ የሰጠሁት ለእሷ ነው ለየክሊት ነውና እባካችሁን የእሷን ቁጥር የምታውቁ ሰዎች ተባበሩኝ። እሷ ናት የምትመሰክርልኝ። እኔ ደግሞ ልጄ መሆኑ እርግጠኛ ነኝ። በዛ ላይ ደግሞ ዲኤን ቴስት ለማድረግ ዝግጁ ነኝ ትያለሽ። ቪዲዮ ላይ ለኢቢኤስም አደርሱልኝ ትያለሽ። እኛ ነገ ቪዲዮ እንሰራልሻለን። ሙቤ ችግር እኮ የለውም። እኔ ቤተሰቦቹ ጋር ደውዬ አናገራቸዋለሁ። ግን የሆነ ነገር ስታናገራቸው ተጨባጭ ነገር መኖር አለበት እንጂ ዝም ብሎ እቺ እናገኛታለና ሴትዮዋን እናገኛታለና ትመጣለች። እሷን ደግሞ እናገኛታለን። ሀረር ላይ በጣም ብዙ የሀረር ልጆች የሚከታተሉን አሉ። ስለዚህ እኔ እንደዛ ብዬ ነገ ቪዲዮ ሰራለሁ። እሷን ሴትዮዋን እናስፈልጋታለን ማለት ነው።
ሴትዮዋ መታ እንድትመሰክርልን፣ አዎ እቺ ናት ልጁን የሰጠችኝ እቺ ናት፣ እኔ ደግሞ የሰጠሁት እንደዚህ አይነት ቦታ ብላ ትመሰክራለች። ልክ ነው አይደል? ስለዚህ ቪዲዮ መሰራት አለበት። ቪዲዮ የሚሰራ እኔም እንትና ሀዩት እንዳደረገች ስልኬን ልስጣትና ስልካቸውን ትላክልኝ። ያው በ06 ይሆናል እዚህ ደውላቸዋለሁኝ። አንድም አለ እዚህ ነጭ ነው፣ እሱም ከኢትዮጵያ አዳፕሽን ያደረገ ልጅ አለው። እሱ ራሱ እንዲያወራቸው አድርግና በደንብ እንዲተማመኑ። ነጭ ካወራቸው ደግሞ የበለጠ ደግሞ ደስ ይላቸዋል። እሱም ከዛ ሀገር አምጥቷል። ኢትዮጵያ አለች ልጅ አይደለም እሱ ልጁ ከሆነ የፈራው በጣም ብዙ ሰው እየደወለት ነው። ከዚህ ከቲክቶክ በጣም ብዙ ሰው እየደወለለት ነው። ደውሉልኝ ያለች ልጁ እውነቱ ነው። በነገራችን ላይ ገባችሁ እኮ እርግጠኛ ከሆነች የሆነ ሰውዬ አለ እዚህ ነጭ ነው፣ እሱም ከኢትዮጵያ ነው። የ1 ዓመት ነው የ2 ዓመት ልጅ አምጥቷል። ልጅቷ እንደውም አሁን 19 ዓመት ሆኗታል። ለምንተዋወቅ ስለሚያውቅ ሰው ቤተሰቦቹን ቢያናግራቸው ያምኑታል። እሱን ገባህ? እሷ እርግጠኛ መሆን አለባት። ምንም ችግር የለም ያገናኛታለሁ። ስለዚህ ነገ አሁን እቺኛው በተለይ ሐረር ላይ ያለችውን ሴት እሷ መፈለግ አለብን። እሷ ብትገኝ ትልቅ ዋና መስረጃ እሷ ናት። አዎ እሷ ናት ልጆን የሰጠችኝ እሷ ናት። እኔ እርግጠኛ ነኝ። እኔ የተቀበልኳት ልጁ እኮ ታሪኩ ተናግሯል። ኢቢኤስ ላይ እንደዚህ አይነት ቦታ ሰጥተኛለች እንደዚህ ብሎ ተናግሯል። ገባችሁ? ስለዚህ እቺኛዋን ሴት መፈለግ አለብን። እናገኘታለን ደግሞ ቢኢዝኒላ እመኑኝ፣ ኢንሻአላህ እናገኘታለን። በተለይ አትሊስት እኮ ሙቤ ይቅርታ አቋረጥኩክ፣ በጣም ሶሪ። አትሊስት እኮ ቤተሰቦቹ እኮ ያውቃሉ ከየት እንዳመጡት፣ ስንት ዓመቱ እንዳመጡት የቤተሰቦቹ ፎቶ አላቸው። ስለዚህ የእናቱ ፎቶ ሊኖረው ይችላል፣ አይታወቅም። እዛ ቤት ውስጥ ፎቶዋንም ትላክልኝና ወስጄ ላሳያቸው ለነሱ። እጄ በአካልም ቢሆን ቀጥሬያቸው አሳያቸውና አይ ልጃችንን አሁን አናቀርበውን በጣም እርግጠኛ መሆን አለብን ይጎዳብናል ካሉ ዴና ትመረመራለች፣ ሴትዮዋም ትፈለጋለች። መገናኘት ካለባቸው ይገናኙ። ለምን ራሱ ነው አፈልጋለሁ ያለው። አብዛኛዎቹ ደግሞ ይፈልጋሉ። ገባ ቤተሰቦቻቸውን። እዛ ነው እዚህ ሀገር ደግሞ በነፃ ሆኖ ነው የሚያሳድጓቸው። ከየት እንደመጡ ምናምን አይከለክሏቸውም። ስለዚህ ያ ነው መፍትሄ ያለው። የኔ ከሰጠችኝ ነገውኑ ደውላታለሁ፣ ችግር የለውም። ኦኬ አሁን ቁጥር ሐረር የት አካባቢ ነው? ቦታው መታወቅ አለበት። ኦኬ በስም ሐረር ከተባለ እኮ ሀገሪቷ ሙሉ ማሰስ ነው። ይሄ ቦታ እንደዚህ ቦታ ቢባል አሪፍ ነበረ፣ ሰውም ስላለ ማለት ነው። ኦኬ በቃ እሷ ቪዲዮ ላይ ሐረር የእሷን ስም የትኛው አካባቢ ሐረር ላይ የትኛው ቦታ እንደሆነ እንድትናገር አይደል? ትክክል። እና የሴትዮዋን ስም የአባቷንም ብጨምር አሪፍ ነበረ። ኦኬ እሷን ማግኘት አለብን። እሷን ደግሞ የሚያውቃት ሰው አይጠፋም። እመኑኝ፣ ቪዲዮን በደንብ ሼር ከተደረገ እሷን የሚያውቃት ሰው አይጠፋም። እሷን በስልክ የሚያውቃት ሰው ትገኛለች፣ በህይወት ካለች ማለት ነው። እንግዲህ ይሄ ነገር የተከሰተው ከ24 ዓመት በፊት ነው። በህይወት ካለች ችግር የለውም። ጎጥ አባላት ውስጥ ራሱ እንገባለን፣ ችግር የለም። ቦታውን ብቻ ትንገራል። አብሽር አውቃለሁ። አሁን ይሄ እሺ፣ እነዛ ጋር እንደውላቸው እንዴ ይላክልኝ። አሁን አይሰሩላችሁም፣ አያነሱላችሁማ። በቃ ነገ እንደውላቸዋለን። ነገ ፎቶ አለሽ? የለኝም። ተከራይተንባት እኮ ነው ጓደኛዬ ተከራይታ እሷ አስጠግታኝ እኮ ነው። እዛ ጎዳና ላይ ስላስጠጋች ነው እንጂ። እሺ የካምቦ መለያ ስም አለው? ለካምቦ መለያ ስም አለው? እኔ የካምቦ ስም ልጅ አላውቀውም፣ መለያውም ግን እዛ ሸንኮራ አካባቢ ነው እንትኑ። ሸንበቆ በጣም የበዛበት ቦታ ነው። ትንሽ ተራራ ቦታ ናት እዛ። እና ያው ልጁ ወታደር ስለነበር የተከራየንን ለልጅ ከዛ ከወታደሮቹ ካምፕ አካባቢ ነው የተከራየን። ልጇ የሰጧ ሴትዮ ልጅ እሷ ወይዘሮ ዘነቡ ትባላለች። ልጇ ደግሞ ነፃነት አሰፋ ትባላለች። አይ እሺ በቃ እስኪኛ አሁን መጀመሪያ ልጁን ለማናገር እንሞክር። እሺ ሄለን፣ እሺ ልጁን አናግረዋለሁ። ስልኩን ስጡኝና ነገ አሁን እንኳን መሽቷል፣ ነገ ደውለታለሁ። ከዚህ በኋላ ሰው ቤት አይደወልም። ነጭ ቤት እንደምታውቃቸው ወግ አጥባቂዎች ናቸውና ልጁም ያው በኮሜንት ነው የሚያናገርሽ እና እንደዚህ ነው። የሆነ ልጅም ጀርመን ያለ ልጅ ያናገረ ልጅ አለ ማንኝ ምናምን እስኪ እናውራ ምናምን በይውና አንቺ ወንድኛ በደንብ ከቻልሽ ትንሽ በአማርኛ ምን እያወራሁት ችግር የለውም እናናግረውና አልታማም። ማሻአላ
እንደዛ ከሆነ ጥሩ ነው። ካልታማሽ ጥሩ ነው። አንዳንዱ እኮ ይከብደዋል፣ ታውቂያለሽ፣ ይከብደዋል። የእነሱም የሆላንድኛ ቋንቋ ቀላል አይደለም እና ቢሆንም አልታማም። መቼስ 24 ዓመት ነው ያለው። አፉ በይ እንኳን እንዴ ከኔ እኩል ነን። ምናምን ሀቢቢ ሀረር መግቢያ አካባቢ ነው ወይስ እንዴት ነው? የት ነው ያለች? አቡ ጃፈር አልካችሁ ምን አላችሁ? ሀረር መግቢያ አካባቢ ኔቱ ጋር ነው እያለህ ነው።